በዛሬ ቪዲዮ ብዙ ሰዎች የዩቲዩብ ወይም የቲክቶክ ቪዲዮ መስራት ይፈልጉና ምን መስራት እንዳለባቸው ሐሳብ ወይም አይዲያ ይጠፋባቸዋል። አንዳንዶቻችን ካሜራ ፊት ስንሆን የያዝነው ሐሳብ ሁሉ ይጠፋብንና ሳንሰራው እንተወዋለን። ዛሬ 5 መልካችን እየታየንና 5 መልካችን ሳንታይ የሚሰሩ የቪዲዮ ሐሳቦችን አንድ በአንድ እንመለከታለን። እነዚህን ሐሳብ በመጠቀም ዩቲዩብ እና ቲክቶክ አካውንታችሁን ገንዘብ እንዲሰራ ማድረግ ትችላላችሁ። ከናንተ የሚጠበቀው ቪዲዮውን ሳታሳልፉ እስከ መጨረሻው ድረስ መከታተል ብቻ ነው። በመጀመሪያ መልካችን እየታየ የምንሰራው 5 የቪዲዮ ሐሳቦችን አንድ በአንድ እንመልከት። በመጀመሪያ ላይ ቭሎግን መመልከት እንችላለን። ቭሎግ ላይ አሁን ሳሰለ የቀን አዋዋላችን ውላችን ምን እንደሚመስል ያረግነውን ያንዳንዱን ነገር ላይ ከሀገር የወጣንበትን እያንዳንዱ ነገሮች ላይ ቭሎግ እየቀረጽን መልቀቅ እንችላለን። ልክ በዛ መሰረት እናንተም ቭሎግ ቪዲዮዎችን እየሰራችሁ ቪዲዮ መልቀቅ ትችላላችሁ። በሁለተኛ ደረጃ የምናየው ፕራንክ ቪዲዮዎች ናቸው። ከዚህ በፊት በጣም ብዙ ፕራንኮች ነበሩ። አሁን በርግጥ ፕራንክ እየቀዘቀዘ መጥቷል። ቢሆንም ግን አንዳንድ የወጣችሁ መንገድ ላይ ሰዎችን እያዝናናችሁ በፕራንክ መልክ መስራት ትችላላችሁ። በሶስተኛ ደረጃ የምናየው ኢንተርቪው ፕሮግራም ነው። ኢንተርቪው ፕሮግራም ስንል አሁን ታይም ላይ የተለያዩ ፕሮድካስቶችን እንመለከታለን። ትልልቅ ዩቲዩበር ካላችሁ እንደነ ሰይፉ ፋንታሁን እንደ ዶንኪ ዩቲዩብ የተለያዩ ትልልቅ ፕሮግራሞችን እያዘጋጃችሁ ሰዎችን በመጋበዝ ህይወታቸውን ልምዳቸውን ያሳለፉትን ነገሮች ሁሉ እየጠየቃችሁ ልክ እንደ ፖድካስት መልኩ ሰዎችን እያዝናናችሁ መስራት ትችላላችሁ ማለት ነው። ይሄኛውም መልካችን እየታየን የምንሰራው አንድ የቪዲዮ ሐሳብ ነው ማለት ነው። በአራተኛ ደረጃ የምናየው ሪአክሽን ቪዲዮ ነው። ሪአክሽን ቪዲዮ በአሁን ታይም ላይ በጣም ብዙ ዩቲዩበሮች ሪአክሽን ቪዲዮ እየሰሩ ይገኛሉ። እነዛ ሪአክሽን ቪዲዮዎች ምንድናቸው? የተለያዩ ቲክቶከሮች ከሚቆራረጡ ቲክቶከሮች እዛ እየቆራረጡ የራሳቸውን ሐሳብ ወይም አይዲያ እየገለጹ የራሳቸውን እዛው ላይ የሚለቁ አሉ። ለምሳሌ ፎር ኤግዛምፕል ካየን እንደ አብሬሎ ኤችዲ እንደነ አሊ ዩቲዩብ የተለያዩ አሉ እንደዚህ ሪአክሽን የሚሰሩ የተለያዩ ከቲክቶክ የሚቆረጡትን ሐሳብ በዛ ሐሳብ ላይ ሪአክት በማድረግ በመነጋገር እንዲሁም ሰውም እየጋብዛችሁ ሁለታችሁ ሪአክት የተደረጋችሁ መስራት ትችላላችሁ ማለት ነው። ይሄም መልካችን እየታየ ከምንሰራው አራተኛው የቪዲዮ ሐሳብ ሪአክሽን ቪዲዮዎች ናቸው። በአምስተኛ ደረጃ ላይ መልካችን እየታየን የምንሰራው ሐሳብ ልክ እንደ ቲዩቶሪያል ቪዲዮ ነው። ቲዩቶሪያል ቪዲዮ ስንል እኔ ለምሳሌ አሁን እንደምታዩ መልኬን እየታየው የምንሰራው የቪዲዮ ሐሳብ ነው። ይሄ ምንድነው? የተለያዩ ኮርሶችን እየሰጠው እንዲሁም ደግሞ አንዳንድ ሐሳቦችን ቲፖችን እየሰጠው መልኬን እየተቀረጽኩ ልክ እንደኔ አድርጋችሁ የተለያዩ ሐሳቦችን ዋና ምትሎችን ሐሳብ ሰዎች ቢሰሟችሁ ይጠቅማል የምትሉትን ሐሳብ እየቆራረጣችሁ ልክ እንደዚህ መልካችሁ እየታያችሁ መስራት የምትችሉ ሌላኛው መልካችን እየታየን የምንሰራው የዩቲዩብ ሐሳብ ናቸው። አሁን በቀጣይ መልካችን ሳንታይ የምንሰራው 5 የዩቲዩብ ወይም የቲክቶክ ሐሳቦችን እነግራቸዋለሁ። መጀመሪያ የምንመለከተው ምንድነው? ዜና መስራት እንችላለን። አሁን ታይም ላይ ዜና በጣም ብዙ ዩቲዩበሮች ዜና ፌትለስ እየሰሩ ይገኛሉ። ለምሳሌ ከዜና እንኳን ብንመለከት አቤል ብርሃኑ እንደ ዴሊ ዜና የተለያዩ መልካቸውን ሳይታዩ ሪከርድ ብቻ በማድረግ የተለያዩ ፎቶዎችን ወይም ደግሞ የሆነ መንገድ ላይ ቀረጻ እያደረጉ ልክ መልካቸው ሳይታይ የተለያዩ ዜናዎችን እያቀረቡ ይገኛሉ ማለት ነው። ዜና እንግዲህ ፊታችን ሳንታይ የምንሰራው አንዱ ዜና ነው። ብዙ የሚከብድ ነገር የለውም። ምክንያቱም እኛ ሪከርድ እያደረግን ብቻ ስለምንለቅ መልካችን ሳንታይ ከምንሰራው ቪዲዮ መካከል አንዱ ዜና መስራት እንችላለን። በሁለተኛ ደረጃ የምናየው ደግሞ ትረኮች ናቸው። ትረኮች ስንል ደግሞ ምንድነው? የተለያዩ ሂስትሪዎችን፣ ግጥሞችን፣ ልቦለዶችን ሊሆን ይችላል የተለያዩ እኛ ብቻ ያስገረመንን አንዳንድ ታሪኮችን ልክ በንባብ መልኩ ወይም ደግሞ በግጥም መልኩ ሰርተን እንደ ሪከርድ አድርገን ሰርተን በዛ ውስጥ መልቀቅ እንችላለን ማለት ነው። ይሄም ፊታችን ሳንታይ የምንሰራው አንደኛው የቪዲዮ ሐሳብ ነው። በሶስተኛ ደረጃ መልካችን ሳንታይ የምንሰራው ሐሳቦች ደግሞ ምንድነው? ኢንዲኬሽን ናቸው። ኢንዲኬሽን ስንል ምንድነው? የተለያዩ አፕሊኬሽኖችን ሶፍትዌሮችን ሊታርጋችሁ ማውረድ እንደምትችሉ ሊታርጋችሁ ደግሞ መጠቀም እንደምትችሉና አዳዲስ ስለ ቴክኖሎጂ የመጡትን መልካችን ሳንታይ ልክ እንደ ቱቶሪያል መልክ እየሰራን ይሄኛውንም መልቀቅ እንችላለን ማለት ነው። ይሄም መልካችን ሳንታይ ከምንሰራው የቪዲዮ ሐሳቦች መካከል ይሄኛው አንደኛው ነው። በመጨረሻ ላይ በአምስተኛ ደረጃ የምንመለከተው መልካችን ሳንታይ የምንሰራው አንደኛው የቪዲዮ ሐሳብ ምንድነው? እንደ ፕሮዳክሽን ነው። ፕሮዳክሽን ቻናል ስንል ምንድነው? አንድ ፕሮዳክሽን ቻናል ማለት የሆነ አንድ ፕሮዳክሽን ቻናል አቋቁመን በዛ ፕሮዳክሽን ምንድነው ልክ እንደ ሙዚክ ኢንተርቴይንመንት፣ እንደ ፊልም፣ እንደ ተከታታይ ድራማ ይሄኛው ምንድነው አንድ ራሱን የቻለ ትልቅ ፕሮዳክሽን ከፍተን የሰዎችን የተቀበልን ፖስት በማድረግ ልክ እነዚህ መስራት እንችላለን። ፎር ኤግዛምፕል ካየነው ቀደምም እንደ ሆፕ ኢንተርቴይንመንት ለምሳሌ የሰዎችን የዘፈን ይቀበላል እሱ ፖስት ያደርጋል። እነ
ሶደሬ ቲቪ ልክ እነዚህ የምታያቸው ምንድነው እነዚህ ውስጥ የተለያዩ ፊልሞችን ወይም ደግሞ ድራማዎችን ልክ እንደዚህ ተቀበሉ ፖስት ብቻ በማድረግ የሚሰሩ አንደኛውም ደግሞ እነዚህ የራሳቸው ድርጅቱ ፊታቸውን አያሳዩም ግን የሰዎችን ኮንተንት በራሳቸው በፕሮዳክሽን ቻናል በመልቀቅ ይሄኛውም ፊታችን ሳይታይ የምንሰራው አንደኛው የቪዲዮ ሐሳብ ነው። እነዚህን ሐሳብ በመጠቀም ዩቲዩብ እና ቲክቶክ አካውንታችሁን ገንዘብ እንዲሰራ ማድረግ ትችላላችሁ። ከነገርኳችሁ 5 ፊታችሁን እየታያችሁና 5 ፊታችሁን ሳትታይ ከሚሰሩ የዩቲዩብ ወይም ደግሞ የቲክቶክ ሐሳቦች መካከል የትኛውን እናንተ መረጣችሁ? ኮሜንት ላይ ጻፉልኝ፣ አነባዋለሁ። በቀጣይ ደግሞ ምንድነው በኮሜንታችሁ መሰረት ላይ በጣም ብዙ ኮሜንት ያለበትን በዛ ሐሳብ ደግሞ እንዴት አድርጎ ቪዲዮ መስራት እንደሚችል ከሐሳቡ ጀምሮ ከአሰራሩ ጀምሮ የሚያሳይ ሰፋ ያለ ቪዲዮ ስለምለቅ ሐሳባችሁን በኮሜንት መጻፋችሁን እንዳትረሱ። ቪዲዮ ይሄንን ይመስላል። ከቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። የመሳሰሉ በየጊዜው ቲፖችን ስለምንሰጥ ይጠቅማችኋል በመናስባችሁን የታንዳንዶች ትምህርቶችን ስለምንለቅ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ መልካም